እንቆጣጠራለን ብላችሁ ገብታችሁ የተባለው ምን እንቆጣጠራለን? እኛ እኮ ክልሉን በህጋዊ መንገድ በምርጫ ያሸነፍንበት ክልል ነው። ምን እንቆጣጠረው? ከማን ነው እንቆጣጠረው? በአንጻሩ ያልተሳካው በሁለት ሳምንት ይሄን አረፋ መንግስት አባረሬ 4 ኪሎ የአባቶቼን ርስት ወርሳለሁ ያለው አልተሳካለት እንጂ አማራ ክልል ክልላችን ነው። አማራ ህዝባችን ነው። ምንም እንቆጣጠረው የለም። አብረን እንኖር ነው። አብረን የታከል ነው። አብረን እንኖራለን። እንደዚህ አይነት 2 ወር 3 ወር የሚባል እቅድ ከኛ ሳይሆን እኛን በቀላሉ ገፍትረው ካሰቡ ሰዎች ዘንዳ የነበረ ነው። ቦታውን አሳስተው ከሆነ አድራሻውን ብቻ እንዲያስተካክሉ ለማለት ነው። የእርሱ ሀሳብ አብዛኛው የሚያጠነጥነው ሰላም ለማለት አንድ እንሆን ነው። እሱ 100% ከእርሶ ጋር ነኝ። ለውጥ የለውም። ሁለተኛው ቢታረም ብዬ የማስበው የአማራ ክልል ባለፈው አመታት እስር፣ ጉዳት፣ ችግር ያው እንደሰሙት ነው። የቁጫም ችግር ምናምን ነው። የኦሮሞም ሲጠየቅ ችግር ምናምን ነው። ይሄ በቃ የሰፈሩን ብቻ የሚያስብ ኃይሉ ጊዜ እንደዛ ነው። የራሱን ብቻ ነው የሚያየው። ለምሳሌ እርሶ አማራ ክልል እስረኛ አሉና ከዛ ደግሞ አንድ ወንድሜ 40 ምንጭ እስረኛ አሉ። ወለጋም ብንቀጥል እንደዛ ነው ባህሪው። ይሁንና እኔ አማራ ክልል ያለኝ ልምምድ ባለፉት 6 አመታት አማራን የኢንዱስትሪ ማዕከል አድርገናታል። አማራ ክልል ይሄን የማያምን በቁጥር ኮምቦልቻ ሄዶ ይቁጠር፣ ደብረ ብርሃን ይቁጠር፣ ባህር ዳር ይቁጠር፣ ኢቭን ቡሬ ይቁጠር። ጨርቃ ጨርቅ፣ ሲሚንቶ፣ ማርብል፣ ግራናይት በጣም ብዙ ፋብሪካዎች፣ ኢንዱስትሪ ፓርኮች አማራ ክልል አቋቁመናል። የዘይት ፋብሪካዎች ብዙ ብር አግዘን አቋቁመናል። አማራ ክልል የብልጽግና መንግስት የፈጠረውን ኢንዱስትሪ በየትኛውም ዘመን አግኝቶ ያውቃል። በወሬና በመናምን ስለተደባበቀ እንዳትሸወዱ። እውነታው እሱ ነው። ሁለተኛ መንገድ፣ ከፍተኛ የመንገድ ችግር ነበር አማራ ክልል። ከፍተኛ ጥረት ተደርጓል። እንግዲህ ሁሉ ተሟልቷል ብዬ ባላስብም ከፍተኛ ጥረት ተደርጓል። ለምሳሌ ባህር ዳር እርሶ እንደሚያውቁት እኛ አልመረጠንም። ልክ እንደ ቁጫ እንደ ሰላም በር ግን በስራ ማሳየት ስላለብን በኢትዮጵያ ሰርተን የማናውቀውን ድልድይ የሰራ ነው ባህር ዳር ነው። 30 ገደማ ኪሎ ሜትር መንገድ የምንሰራው ባህር ዳር ከተማ ነው። የኮሪደር ልማት የምናለማው ባህር ዳር ከተማ ነው። ኢንዱስትሪያል ፓርክ የሰራነው ባህር ዳር ከተማ ነው። ለምን? ህዝባችን ያ ሰርቪስ ይገባዋል ብለን ስለምናምን። እርስዎ ይገነዘባሉ ብዬ ተስፋ አደርጋለሁ። አሁን እኮ ጎንደር ቢሄዱ ያ ስልጡን ህዝብና ሀገር ከ70-80 ዓመት በኋላ ዞር ብሎ የሚያየው መንግስት ያገኘው እኮ አሁን ነው። አሁን ፋሲል እኮ ቀንና ማታ ይገነባል። ከፋሲል ቀጥሎ ያለው አቤት አደባባይ እኮ የኛን አቤት አደባባይ መስቀል አደባባይ፣ ይሄን መስቀል አደባባይ በሚያክል መንገድ የተገነባ ነው ያለው። ፒያሳ እኮ እያሸበረቀ ነው ያለው። ጎንደር እውነተኛ ቦታዋን እኮ እየያዘች ነው። መገጭ እኮ 18 ዓመት ከቆመ በኋላ 7 ቢሊዮን ብር መድበን ቀንና ማታ ይሰራል። ሀይቅ ዘመናችን በሙሉ የነበረ ነው። እንዳውቁት ነው ሀይቅ አሁን እኮ ነው በገበታ ለትውልድ ይሰራን ያለን። ጎርጎራን እኮ ሰርተን አሳይተናል። አማራ ክልል ላይ እኛ ልማት ነው እያመጣ ያለ ነው። ልማቱን እንደ ልባችን እንዳንሰራ ያደናቀፉን ሰዎች ግን አሉ። እርሶ ያግዙን፣ ይመለሱ፣ አብረን እናልማ። እዛ የሚፈሰው ጥይት ድካም ተሰብስቦ በጣም ብዙ ቁም ነገር ሊሰራ ይችላል። ለምሳሌ እርሻን በሚመለከት እርሶ እንደሚያውቁት ከፈለጉም ዳታ ቼክ ያድርጉ። ዘንድሮ ባለፈው ክረምት አማራ ክልል ያሰራጨ ነው ማዳበሪያ ብዛት ከጥቂት ዓመታት በፊት ካለው በደብል ይበልጣል። በዚያ ልክ ማዳበሪያ ተሰራጭቶ አያውቅም። በኢትዮጵያ ታሪክ ውስጥ ልማት ፋሲል ግንብን ማዳበሪያ በየቀበሌ ማድረስን በወታደር እያጀበ የሚሰራ መንግስት እኮ ነው። እንዴት አሳሪ መንግስት ይባላል? ልማት በወታደር ጠብቆ የሚያሰራ ተቀናቃኝ የሚባል ደግሞ ልማት የሚያደናቅፍ ተማሪዎች የሚያደናቅፍ። ይህን የአማራ ህዝብ በደንብ ይገነዘባል፣ ያስተውላል። ህዝቡን የእርሱን ያህል ብዬ ባልዳፈርም አውቀዋለሁ። አስተዋይ ህዝብ ነው። ማን እንደሚሰራለት ማን እንደሚያወራለት ያውቃል። ይሄ ይጠፋዋል ብዬ እኔ አልገምትም። ይልቁንስ
ደብረ ማርቆስ ኮሪደር ጀምረን ትንሽ ማሸብረቅ ጀምራለች ከተማዋ። ግን የንጉሥ ተክለ ሃይማኖት ቤተ መንግስት ግቢ ገና ስራ አልጀመረም። ምን አለ የእርሶን ፓርቲ አስተባብረው ሀብታም አስተባብረው ያንን ቤተ መንግስት ቢያድሱልን። የጮቄ ተራራ እርሶ እንደሚያውቁት ምዕራብና ምስራቅ ጎጃምን ያገናኛል። በጣም የሚያምር ተራራ ነው። የውሃ ታንከር ይባላል። የጮቄ ተራራ ለጎጃም ብቻ ሳይሆን አጠቃላይ ኢትዮጵያን በጣም የውበት ቦታ ነው። ምን አለ እሱን አስተባብረው ሃይኪንግ ቢሰሩና ቱሪስት ቢስቡልን። ካልሰሩ እኛ እንሰራ እንዳይቀደሙ ብዬ ነው። እዛ ጋር ብንተባበር ጥሩ። ሰላሙን እርስዎ ሞክሮ ጓደኞቻችሁ ሞክሮ ቢመጡ ቢመለሱ፣ ልማቱን ደግሞ እኛም ለምነን ነው የምንሰራው። አዋሬ ገነባ ነው ለምነን ነው፣ ገበታ ለምነን ነው፣ እርሶም ለምነው ተባብረን አማራን ወደ ልማት ብናስገባ አይሻልም ወይ? እኛም ውጪ በዛብን። ጎርጎራን በወታደር ጠብቀን ሰርተን አሁን ፒያሳ የምናድሰው ከኳሪ ሲሚንቶ ለማምጣት በወታደር ጠብቀን ከየትኛው ሀገር ወራይ ነው የምንጠብቀው? ጎንደር እንዳይለማ፣ ባህር ዳር እንዳይለማ፣ ወሎ እንዳይለማ የሚያደርገው የዛው ሰፈር ሰው ነው። ይሄ ቢቀር ጠቃሚ ስለሚሆን በዚያ ብንተባበርና አብረን ብንሰራ ጥሩ ይመስለኛል። እኛ የምንፈልገው እሱን ነው። አማራ ካለማ፣ አማራ ካልተቀየረ ኢትዮጵያ አይቀየርም። እኛ ሞኞች አይደለንም። የአማራን በኢትዮጵያ ብልጽግና ውስጥ ያለው ሚና አቅለን የምናይ ሰዎች አይደለንም። አማራ ካልተቀየረ ኢትዮጵያ አይቀየርም። አማራ እንዲቀየር አግዙን፣ ተጋግዘን እንስራ። እኛ እየሞከርን ነው። መንገድ እያረስን ነው፣ እርሻ እያስፋፋን ነው፣ እየሞከርን ነው። የሚያደናቅፉን ሰዎች ጊዜውን የልማቱን እንዳያራዝሙብን ግን ብንተጋገዝ አይሻልም ወይ? ጋዜጠኛ አንቂ ምናምን ላሉት ጉዳይ አንድ እግር በሲኦል አንድ እግር በገነት አኑሮ መቀመጥ የሚቻል አይመስለኝም። ወይም የገነትን ፍሬ መብላት ነው ወይም የሲኦልን እሳት መቅመስ ነው። አንዳንድ ሰዎች እዚህም ሰላም ውስጥ አሉ፣ እዛም ጦርነት ውስጥ አሉ። ያን ያክል የመረጃ ችግር ያለብንም እንዳይመስላችሁ እና በጅምላ የፓርላማ አባላት በጅምላ ፖለቲካ ሰዎች የምናስር ከሆነ እርሱም ይታሰሩ ነበር። በጅምላ አይደለም፣ በግብር ነው ሰው የሚታሰረው። ያም ቢሆን ግን የግል ምርጫዬን ከጠየቁኝ ቢቀር ነው። ይቅር ተባብለን ትተን በደለኛ ካለ ክሰን በሰላም ሀገራችንን ብናለማ ነው። ከዚህ የሚወጣ ከዩኒቨርሲቲ የሚወጣ ከከተማ እስር አይጠቅመንም። በዛ አናምንም፣ አንፈልግም። ግን መንግስት ነን። መኖሪያ ቤት እንገነባለን፣ ማረሚያ ቤት እንገነባለን። ዝም ብለን በመኖሪያ ቤት ግንባታ ብቻ ሀገር ይቀየራል ብለን በሞኛ ሞኝ መንገድ አናስብም። አሁን ደግሞ ይናገሩ ያውጁ ላሉት ግን ሁሌ በራችን ክፍት ነው። ሞክረናል። የአማራ አካባቢ ሰዎች አነጋግረን ሽማግሌ ጠይቀን ሽማግሌ ልከን በአፍሪካ ዩኒየን በኢጋድ ሙከራዎች ይደረጋሉ። እርሶም ቢያደርጉ በደስታ